ልታሳብዳት ነው። በራሷ ገንዘብ ነው የተሰራ። በብር ላይ ነው የተደገምከው። ለምን ተቃጠልክ? እዚህ ኢየሱስ በዚህ ያለ በሉ። ድገም። ለምንድን ነው የምለቅህ? ይኸው እሳት አነደድኩት። ዘመኗን በለኝ። ዘመኗን ይኸው ተቃጠል። እጇ እሳት ሆኗል። ተቃጠል። ይኸው ሸዋጅ ነው። ተደብቆ ነው ብዙ ዓመት የቆየው። ያው እግዚአብሔር ምስክር እኔ 11 ዓመት አያለሁ። 11 ዓመት ሙሉ ዘመኗን የተጫወተ ከ2007 ዓመተ ምህረት ጀምሮ ህይወቷን የተጫወተ ዘንዶ አሁን ይታረዳል። አሜን። ይታረዳል። ታረድ በኢየሱስ ሶስት ጊዜ በታላቅ ድምፅ ሂድ ባይ እኔም የሚለው ብቻ ተናገረ። ዘመኗን፣ ህይወቷን፣ በረከቷን፣ ጤናዋን፣ ትዳሯን ለቀን ወደ ሲኦል ሂደናል። ብንመጣ በለው የእግዚአብሔር እሳት ይብላን። ሶስት ጊዜ በታላቅ ድምፅ ጥላት አንድ ሁለተኛ የመጨረሻ አይኔ ተከፍቷል። አልሸወድም። ጠላት አይሸውደኝም። እዚህ ጉባኤ አልሸወድም ይበል። አልሸወድም። 2007 ላይ 2007 ወደ ቤሩት ሄድሽ። አታጨበጨብም ለጌታ? እኔም ያየሁት 2007 ላይ በእሷ ላይ የተደገመውን ድግምት ነው። ቤሩት የሄደችው 2007 ነው። ማቆ ታሪክ የለም። ዛሬ ነው ያየኋት። ጌታ ግን እንዲህ አለኝ፣ ከዚህ ሰዓት ጀምሮ ተፈተሻል። አሜን። ይሄ ስርዓት ባንቺ ላይ እንዳለ ታውቂ ነበር? ዛሬ ግን ጌታ ነፃ እንዳወጣ ደስ ብሎሻል? አሁን ውስጥሽ ምን ተሰማ? ከዚህ በኋላ ዘመንሽ ተፈቷል። እግዚአብሔር እዚህ ቦታ